ለቤተሰብ አለ ለእናት እስቲ ለቤተሰብ አዎ እናት በላት በቃ እናት ናት አዎ በቃ ራሱ ልክ እንደ እናት ነው በቃ አገልግል በለው ምን እናርገበት እዚህ ላይ እስቲ አንቺ እናትሽ እንደምትወጂያት ምን እሷም ፈቃደኛ አይደለችም በዛ ላይ አብርሃምን ብላ በተጠጋች ቁጥር ብዙ ፈተና ብዙ ነገር እየገጠማት ስለሆነ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኛ አለን ፈጣሪ ተመሰገነ ይሁን ማሂ ሰላም ቤተሰቦች እንዴት ናችሁ ደህና ናችሁ እኛ አለን ፈጣሪ ይመስገን እንግዲህ እኛ ቤተሰቦች ዛሬ ምንና አሚሮ በአዲስ ነገር አዲስ የሚገርምና በቃ ደስ በሚል ነገር ተመልሰን መተናል እኛ ቤተሰቦችና እንዴት ነው ዛሬ አቀባበል ምናም ለየት በሚል መልኩ ነው እናንተ ራሱ መቀበል ያለባችሁና ቤተሰቦች አሚሮ ማለት አለባበሳችን ይናገራል ዛሬ ማለት ነው እና የመጣ ነው በጣም ትልቅ ነገር ይዘን ነው አለባበሳችን ደግሞ እንደሚናገርም ግልጽ ነው እና ቤተሰቦች ምንድነው ዛሬ የመጣንበት ነገር ምንድነው ያው በዓል መቼም እየደረሰ ነው ገና የኢየሱስ ክርስቶስ ልደት እየደረሰ ነው ክሪስማስ በፈረንጆቹ ነው ክሪስማስና ያንን ምክንያት በማድረግ በቃ ዛሬ እስቲ ስጦታ እንግዛና እስቲ ለማን እናበርክት ለማን ስጦታ እንግዛ ምናምን እያልን እያሰብን ነበርና ቤተሰቦች እኔና አሚሮ እንግዲህ ብዙ ተነጋግረን ብዙ አውርተን የሆነ ያስቀየምነው ሰው አለ እና ምን ለዛ ሰው በዚህ በዓል መቼም እርቅ ምናምን ያስፈልጋልና በዚሁ በበዓል የሆነ ስጦታ ነገር ምናምን አበርክተን ለምን ይቅርታ አንጠይቅም ምናምን ተባብለን ተነጋግረን ነው እንግዲህ ዛሬ ያንን ስጦታ ለመግዛት ከኛ ከቤተሰቦች ጋር አብረን ማለት ነው የመጣ ነውና በዚሁ አጋጣሚ ቤተሰቦች እንግዲህ ከዚህ ቀደም በሰራነው ቪዲዮ ያው ሩታን እንግዲህ ሳናውቀው በቸኩለን ተናግረናታል እኔም አሚሮም ብዙ ነገር ተናግረን ነበርና ያንን ደግሞ መልሰን ያው ያለውን ነገር አይታችኋል ብቻ ያለፈውን ቪዲዮ ያያችሁ ሩታዬን ያው በተለያየ ነገር በልጇ ምናምን ያስፈራሯት እንደሆነና ሐሳቧን እንድትቀይር ያርጓት ሰዎች እንዳሉ ነግረናችሁ ይቅርታ ብለን ሩታንም ጠይቀን ነበረ እና በዚሁ አጋጣሚ በጣም ብዙ ቤተሰቦች ማለት ነው እየተናገራችሁ አንዴ ወደዚህ ምናምን ተወላውላላችሁ እያሉ ብዙ ቤተሰቦች ተናግረዋል እና ያንን እኛ ወደዛ አልወላወልንም አንደኛ ያው እሷ በሰዓቷ አናዳን ስለነበረ ሩታ እሷን ትንሽ ተናግረናት ነበር እና ሄርሜላንም ደግሞ ከሷ ጋር ምንም አይነት ጸብ እንደሌለብን ያው ዋናው እሷን የምታናድደን ወይ ደግሞ እሷን እንትን ያልንበት ምክንያት ከነሱ ጋር በተያያዘ ነበር አሁን ግን እኛ ወደዚህ ሞገን አይደለንም ወደ ሩታም አይደለንም ወደ ሄርሜላም አይደለም በቃ ሁለቱም በየራሳቸው ሙድና በየራሳቸው ስታይል እንዲሄዱ እኛ ለቀናል ማለት ነው እኛ ከሁለቱም ወገን አይደለንም እኛ አንድ ሁሉም በየራሳቸው ሙድ ወይ በየራሳቸው እንትን እንዲሄዱ ነው የምንፈልገው ማለት ሄርሜላንም ካም በኋላ ከሷ ጋር ሰላም ነን ምንም ያጣላን ነገር የለም ትክክለኛ አፍቃሪ ናት ትክክለኛ ሰው ናት ሄርሜላም ብትሆን እስከዛሬ በማላቸው እየገባች ምናም ብለን ብዙ ተናግረናታል ግን ካሁን በኋላ እሷ በፈለገችው ሙድ እነሱ በፈለጉት ሙድ ነው የሚሄዱት ማለት ነው ምክንያቱም በቃ ሩታና አብርሃም አብረው የሚሆኑ ሰዎች አይደሉም በቃ በጣም ብዙ የውስጥ የተኳካ የውስጥ የተጨመላለቀ ነገር ስላለ እንደኔ ሁለቱም በየራሳቸው መንገድ ቢሄዱ ባይነኝ እንደኔ ሐሳብ ማለት ነው ምክንያቱም በቃ እሷም ሄርሜላ ብዙ ዋጋ ከፍላለች ስለዚህ ሩታ ካልሆነ ደግሞ አብርሃም ሁለቱ አብረው ቢሆኑ እኛ ምንም አይነት እንትን አይኖርብንም ግን እኛ እንዲሆኑ አንልም ያው ብቻ ሩታንም ቢሆን በቃ አልሆነም ለሷም የሚሆን አይደለም እሷም ፈቃደኛ አይደለችም በዛ ላይ አብርሃምን ብላ በተጠጋች ቁጥር ብዙ ፈተና ብዙ ነገር እየገጠማት ስለሆነ እሷም በራሷ መንገድ ካሁን በኋላ ልጇን ይዛ እንድታሳድግ እንደዛ ወስነናል ማለት ነው በራሳችን ማለት ሐሳብ ነው እሺ እንደ ሐሳብ እንደዚህ ቢሆን ይሻላል አይደለ ለውሳኔ ከመቅረብ ይሻላል ቢሆን ይሻላል ባይነን እና ሁሉም በቃ በየራሳቸው ይሄድ ባይነን እኛ ግን
ይሄን ከተናገርም በኋላ ያው ቤተሰቦች ትረዱናላችሁ ብዬ ተስፋ አደርጋለሁ። ብዙ ሰው የሚያወራውን ቪዲዮ ሙሉ ሳያዩት ገና መግቢያውን ብቻ እያዩ ስድብ የሚሳደቡ ወይ ሀሳብ የምትሰጡ ቤተሰቦች አላችሁ። ሙሉ ቪዲዮን አይታችሁ ብትጨርሱና ሀሳብ ከመስጠታችሁ በፊት እንደዛ ቢሆን ጥሩ ነው። ገና መጀመሪያ የተናገርናትን ቃል ይዛችሁ ለስድብ የምትቸኩሉ ሰዎች አላችሁ። ያን ነገር አስተካክሉ። ያው ታውቁታላችሁ የምትሳደቡ የምትሰጡት ሀሳብ ያው ራሳችሁ ስለምታውቁት ማለት ነው። ሙሉ ቤተሰባችንን አይደለም እና ቤተሰቦችን ቀጣይ እስቲ እኔ ያልኩትን እኔ ያልካል ካሚሮ ደግሞ የሚጨምረውን ይጨምርና ወደ ሱቃችን እንሄዳለን። በጣም የሚያምር ሱቅ ነው ቤተሰቦች። ቡታጅራ ላይ እንግዲህ ስጦታ ለመግዛት ብታዩት ማለት ነው እናንተ ራሱ የት ነው እንምጣ ነው የምትሉት። እስቲ እንሄዳለን። ከመሄዳችን በፊት ግን አሚሮ የሚሰጠው ሀሳብ ካለ በራሱ እንትን ይበልና ያው እኔ ያልሽ ሁሉም ነገር ስትጀምር ተናግረሽዋል አንቺ ማለት ነው። እኔ ያው ምንም መጨመረውም ነገር የለም። ያው ሁሉም ነገር ከአንደበቴ ማውራት መፈልጋቸው ነገራቶች ሁሉ አንቺ አውርተሻቸዋል ማለት ነው። እና ያወራሽው ነገር ሁሉ ነገር ትክክለኛ ነገር ነው ኦሬዲ ማለት ነው። ምንም እንደዚህ ነው የሆነ ነገር መደጋገም እንጂ ሌላ ምንም የሚያደርገው ነገር የለም። ምክንያቱም ያወራሽው ነገር ሁሉም ነገር ስለጨረስሽ ማለት ነው ትክክለኛ ነገር ነው ያወራሽው ማለት ነው። እኛ ከማናቸውም ጋር ችግር የለብንም። ኦሬዲ ይዘን የመጣነው ሐሳብ ምንድነው ያ ጊፍት ለምሳሌ የምንሰጠውን ስጦታ ነገር እንትን ብለሻል እና ጊፍቱም ደግሞ ለማን እንደሚገባው ነግረሻል ራስሽ ማለት ነው። ያው ለሩታም ደግሞ ካጠፋንባት ነገርም አንፃር ምንም ነገር ይገባታል። ሲጀመር በዚህ ሰዓት ለሷ ምንም አይነት ስጦታ ይገባታል። ምንም ነገር እንኳን ብናደርግላት የሆነ ባቂ ታውቂያለሽ ልክ ነው የምናደርገው ነገር ማለት ነው። ምክንያቱም በዚህ ሰዓት ሩታ ማለት በጣም ሰው የሚያስፈልጋት እና አብሯት የሆነ ሰው ሊኖር የሚገባበት ሰዓት ነው እና ሁሉም ነገር እኛ የምናገኘው ማለት ነው ከፈጣሪ ነው። ወብትሻል አይደል? የትኛውም ነገር ስናደርግ ከፈጣሪ ነው የምናገኘው ማለት ነው። እና ያው የእጃችንም ልፋታችንም ሁሉም ነገር ሲረዳ ደስ የሚለው ማለት ነው ፈጣሪ ሲሆን ነው። እውነት ነው። ወብትሻል አይደል? የሰው ልጅ ምንም አይነት ነገር ሊል ይችላል፣ ብዙ ነገር ሊያወራ ይችላል። እኛ እኮ አንዴ ወደዚህ አንዴ ወደዛ አትበሉ ብለውናል። ለምንድን ነው ያሉን እንደዛ? ካደረግነው ነገር አንፃር ምናምን ነገር ነው። ግን እኛ ቶሎ የተመለስንበት ምክንያት ምንድነው? የሰማነው ነገር ስለነበረ ያደረግነው ነገር ስህተት ስለነበረ ከስህተታችን ተምረን ነው ወደዚህ የመጣ ነው አይደል? ግን እኛ አሁን እኔ የምለው ነገር ምንድነው? አንቺን ብለሽዋል። እኛ ስለ ሰው ምናምን ነገር ቪዲዮውን ሳይጨርሱ ሐሳባቸውን ቶሎ ኮሜንት ላይ ይጽፋሉ ማለት ነው። መጀመሪያ ግን ማለት ነው የሆነ ነገር ሰው ላይ ከመፍረድ በፊት መጀመሪያ ቪዲዮውን እዩት። ከዛ በኋላ ሐሳብ ብትሰጡ እኔ እቀበላለሁ፣ ችግር የለውም። ግን መጀመሪያ ሐሳባችሁን ከመስጠት በፊት በቃ ቪዲዮውን እዩትና ሐሳባችሁን ኮሜንት ላይ ጻፉልን፣ ችግር የለውም። ከዛ በኋላ እኛ እንቀበላለን። ምክንያቱም ሽንፈትን ካልተቀበልሽ ደስታ ምንም ሆነ የትኛውም ነገር ማግኘት በጣም ከባድ ነው። እውነት ነው። እና ዋናው ነገር ግን ማለት የምፈልገው ነገር ምንድነው ለሩታዬ በዚህ ሰዓት ምንም ነገር እንደሚገባት አይደለም። ይሄ ቀርቶ ምንም ነገር ወላሂ ምንም ነገር ማለት ነው እኔ በራሴ ብችል ምንም ነገር አድርጌላት ጊዜዬንም ሰጥቻት ጊፍት ማለት ነው በቃ ጊዜዬን ማለት ነው ሰጥቻት ከሷ ጋር ብሆን የምትደሰትበትን ነገር ባመቻች ባስደስታት። ምክንያቱም ባሏ ትቷት ስለሄደ ማለት ነው። እና የኔና ሩታዬ በጣም ይቅርታ በዚሁ አጋጣሚ ማለት ነው ማሂንም ይዤ በቃ ሙሉ ፍፄ ቲዩብን ይዤ ማለት ነው ሶሪ በቃ ለዚህ ነገር ደግሞ እዛ ሄደን ስጦታውም ደግሞ ይዘን ሄደን ደግሞ ይቅርታ እንጠይቃታለን በአካል ማለት ነው። አይሻልም? እንደዛ ይሻላል። ቤተሰቦች እንግዲህ ያው ሁላችንም ቤተሰቦች እንግዲህ እንሂድና ስጦታውን አብረን እንግዛና አብረን እንምረጥ። እስኪ የምትወዱትን ስጦታ ሌላ እናንተ ራሱ ሐሳብ ካላችሁ ያን ስጦታ አይታችሁ ማለት ነው ይሄ ይሁንላት ምናምን የሚለውን ነገር እናንተም ትነግሩናላችሁ። እስቲ ወደ ሱቁ እንሂድ አይሻልም? አሚሮ ማስቀየርም ስለሚቻል ማለት ነው። እዛ ችግር የለም። በቃ ቤተሰቦች እንግዲህ እንሂድ። አይ ቤተሰቦች እንግዲህ አምሩን በጌታ በኢየሱስ ስም በቃ ባል ነው እውነት። እንዴት ነው ቤተሰቦች እያያችሁት ነው አይደል? ያለውን ነገር በጣም ነው የሚያምረው። ወይኔ እንደምናገር ራሱ ማርያምን ዋው በጣም ነው የሚያምረው። ግን ወላሂ በጣም ነው የሚያምረው።
ቤተሰቦች እንግዲህ ይሄው እቃው እንደምታዩት እንደዚህ በጣም የሚያምር የሚያጓጓ በቃ ምንም ለቆ ለመውጣት የቱን ገዝተሽ የቱን ለቀ እንደምትወጣ ራሱ በጣም ነው እንትን የሚለውና እንግዲህ ያው በዓልም እንደነገርኳችሁ በዓል እንደመድረሱ የገና በዓል እንደመሆኑም ደግሞ ቀይ ነገር ይሄው ክሪስማስ በክሪስማስ ቀይ በቀይ ሆኗል። አጋጣሚ ሆኖ ደግሞ እኔም ከናለባበሴ እንግዲህ ያው ቀይ በቀይ ፏ ብለናል ማለት ነው። እና ያው የመጣንበት ምክንያት የታወቀ ነው። ስጦታውን ለመግዛት ነው። ለሩታ ስጦታ ለመግዛት የይቅርታ የምንጠይቅበት ነገር ለመግዛት ስለሆነ እቃውን እንምረጥና ቤተሰቦች አብረን ያለውን ነገር እንትን እንላለን ማለት ነው። ምን አይነት ነገር በኒስ እንዴት ነጁ? ደህና ነው ወይ? እንኳን አብሮ አደረሰ። ደህና ነን። ምን ልታዘዛችሁ? እስቲ ለሰው ስጦታ የሚሆን ነገር ፈልገን ነበረ። ስጦታ ሲሆን ለምሳሌ ለተቃራኒ ጾታሽ አለ፣ ለቤተሰብ አለ፣ ለእናት ለቤተሰብ አዎ፣ እናት በላት በቃ እናት ናት። አዎ በቃ ራሱ ልክ እንደ እናት ነው። በቃ አገልግል በለው። ምን እናርገበት እዚህ ላይ እስቲ አንቺ እናትሽ እንደምትወጂያታል። ምን ከሽቶ ጀምራ? አዎ ሽቶ ምናምን ቢሆን እኔ ደስ ይለኛል። ያው እንግዲህ ባሏ ቢሆን ብዙ ነገር እንትን በጣም ብራንድ ነው፣ የአሜሪካን ምርት ነው። ዋው አንደኛ የቤቱ ምርት ዋው። ውስጥ ክፈታው ቢሮ አድና ቀይ ነገር ነው። ሰሞንኛ ታውቂያለሽ? ያውቃለሁ እኔም። አዎ ሌላም ነገሮች ደግሞ እነዚህ ዋን የሚባሉ ሽቶዎች ናቸው። እስቲ ምሽታቸው ነው እና የተመቸሽን አስገባሽ። እንካስከ አሚሮ ይሄ ደግሞ ዳክስ ይባላል። በጣም ምርጥ ያው ያጠቁራል፣ ያፋፋል፣ ያረዝማልና የባለቤትሽ ፀጉር ራሱ በዚህ ትሪት ብታደርጊው ወደ ነበረበት ሁሉ ይመለሳል። አላወራሽም ከዚህ በፊት? አይ አውቀዋለሁ፣ ይሄንንም ቅባት አውቀዋለሁ። ግን አሁን ከእንደዚህ ልክ አሁን ይሄ ሽቶ ተመችቶኛል። ወደሽዋል? አዎ ሽቶ ምርጥ ነው። እቺ ሎሽኗን ትሆንና ሌላ ደግሞ የሆነ በቃ ማለት በጣም ይቅር የሚያስብል ነገር ቻፕስቲክ ምናምን ነገሮች አሉ። ለይቅርታም ጭምር ነው። ሰውሪም ልንጠይቅ ይቅርታ ልንጠይቅ ነው የምንሄደው። ለዛ ስለሆነ የሆነ ለይቅርታ የሚሆን ነገር ቢሆን ይቻላል። በቃ እቺም በጣም ታምራለች። ከዚህ ከሎሽን እና ከሽቶ ጋር አብሮ የሚሄድ ነገር ነው። ይሄ ደግሞ ጊታር እየመጣሽላት ዋው በጣም ያምራል። ቤተሰብ ይሁት እንግዲህ በጣም ነው የሚያጓጓው። እኔ እንጃ በጣም ያምራሉ እንዳለ እቃዎቹና ይሄ ሙሉ ቤቱን እንዲጀላት ቤት ደስ ይለኝ ነበረ፣ ግን አልችልም። ያቀም ጉዳይ ሆኖ አልችልም። እና ቤተሰቦች እስቲ እዩትና በደንብ እዩትና ያለውን ነገር እኔ በራሴ ይዤላት የምሄደው እቃ አለ። ከዛ እናንተ ደግሞ እዩትና ቤተሰቦች እስቲ ለሩታዬ ይሄን ውሰጂላት፣ ይሄ ይገባታል የምትሉትን ከዚህ ውስጥ እኔ በራሴ ማለት ነው በእናንተ ኮሜንት ስጽፉልኝ ያንን ኮሜንት በማንበብ ይዤላት እሄዳለሁ። እናንተ የመረጣችሁትን እቃ ማለት ነውና ያው ቦታው ደግሞ በእርግጠኝነት ብዙ ሰዎች ታውቁታላችሁ። እዚህ ቡታጅራ ላይ ካላችሁ እንግዲህ ሌላ ቦታ ሆናችሁ የማታውቁት ደግሞ ጆን ኮስሞቲክስ ይባላል። እንግዲህ ለአምሮት አካባቢ በጣም የሚያምር አንደኛ እንግዲህ ቡታጅራ ላይ አንደኛ የሆነ ኮስሞ ቤት ነው። አሚሮ ተናገር እስቲ በበለጠ ደግሞ እቺ በጣም ወይኔ ነክቻ ነው ድምጿ ትረብሻለች። ሳላቅ ነክቻ ነው ጆይ እስኪ ነገር ድምጿ ሳላቅ ነካዋት። ያው ለበለጠ መረጃ ግን ወደ መረጃው ስንሄድ ቡታጀራ ላይ ምርጥ የተባለ ኮስሞቲክስ ጆ ነው እና እንደምታዩት ነው። እናንተ መፍረድ ትችላላችሁ። ቦታውን ምናምን ከፈለጋችሁ ካፍ ሆቴል ፊት ለፊት ለአምሮት አካባቢ ታገኙታላችሁ። ከታች ደግሞ ቁጥር እናስቀምጣለን ማለት ነው። ቁጥር የምትፈልጉት ነገር ማዘዝ ምናምን የምትፈልጉት ነገር ካለ እታች ሊንኩ ላይ ዴሊቨሪ ምናምን እናስቀምጣለን። ዴሊቨሪ ማለት በቃ ፍለፊት ያላያችሁት በጣም ብዙ እቃ አለ። ይሄው እዚህ ጋር ያያችሁት ብራንድ የሆኑ ሽቶዎች፣ ቦርሳዎች እና ብዙ ነገር በቃ የሌለ ነገር የለም።
ከዚህ ውስጥ እስቲ ምረጡና ይሄንን ውሰጂላት ይሄንን ምናምን በሉና በቃ እና እንደዚህ እቃ ምናምን ስገዙ ደግሞ እንደዚህ አይነት ቸኮሌቶች ምናምን ይዛችሁ ትሄዳላችሁ ማለት ነውና ጊፍት አለው ማለት ነው። እና ያንን ሁላ እስቲ እናንተ እዩትና በበለጠ ደግሞ ማለት ነው አስተያየት ስጡበት፣ ኮሜንት ላይ አስተያየት ስጡና ምርጫችሁን እንግዲህ እኛም እንትን እንላለን ማለት ነው። ምርጫችሁን የበለጠ እኔ በራሴ የማደርገውን ሳይሆን በእናንተ ደግሞ ይሄንን ውሰጂ እንዲህ አርጊላት የምትሉትን እንግዲህ በራሳችሁ እንትን በሉት ማለት ነው።